بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله. أما بعد، السلام عليكم ورحمة الله وبركاته. ودنا يتكبراتشه وندمهتوች የዛሬው የትምህርት ፕሮግራማችን የሚሆነው ኢንሻአላህ የአህካም ተጅዊድ ትንተና ነው። ሱረቱ ሸርህ أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألم نشرح لك صدرك. ألم سنل ياو همزة لام الله ياو أكتنن من كراتشو. ألم سنل ميم الساكنة متالج بمكتل نون يمتاو بميم الساكنة حكم مسارات هج مسارات نون يإظهار في دلنو إظهارا شفويا من لو زي كنفراتش لا يميكر إظهار مالتنو ميم الساكنة قلس أرجنو من كراو أكرارو. ألم نشرح لك. ألم نشرح راء فتحه نسلمتا مفخم نو يوفرال أكرارو. ألم نشرح لك للا يلنم هلو من ميكتنو في دلوشناتشو. صدرك سنل صاد من حروف الاستعلاء نو كم يوفروا في دلوشنو نوفرالن. دال مكاك لاي سكون نسلمتا قلقلة الصغرى بلن بمتنو قولا تدرقو ينببال. صدرك را فتحة سلهنا مفخم نو يوفرال التكالا يكرارو. ألم نشرح لك صدرك ووضعنا عنك وزرك. ووضعنا سنل النزي واوتشالو أي يوفرون. ضاد من حروف الاستعلاء كم يوفروا في دلوشنا ويوفرال أكرارو. ووضعنا نون لاي كفتحة بوالا أليف سكون متوال أليف يمد في دلنو مدو مد الأصلي إنلوالن نونون هلت حركان سبالن أكرارو. ووضعنا عنك عن سنل نون الساكنة متالج بمكتل كاف نيمتاو كاف بنون الساكنة هج مسارات يا إخفاء في دلنو إخفاء مالت مششق مالتنو يمن ششقو نون الساكنة ونو أكرارو. ووضعنا عنك وزرك زي لا انجدي منم نجر يلم راء بتشا فتحة ونسلمتا مفخم نو يوفرال أكرارو التكالي. ووضعنا عنك وزرك. طيب الذي أنقض ظهرك. الذي سن الذال لايك كسر بوالا يا سكون مد هنا متوال بمكتل همز متوال يمد في دلنا همزو بتلا أي كلمة ليس لهنا المد الجائز المنفصل يتلا أي بلن هلت وين مارات سك أمست حركة يسابال مالتنا وأكرارو. الذي أنقض أن سنل نون ساكنة متوال بمكتل قاف متوال قاف እንግዲህ በኑን ሳኪናና በተንዊን ህግ መሰረት የኢኽፋእ ፊደል ነው። ኢኽፋእ ማለት መሸሸግ ወይንም መደበቅ ማለት ነው። አቀራሩ እንግዲህ የምንሸሽገው ኑን ሳኪናዋን ነው። አቀራሩ الذي أنقض قاف من حروف الاستعلاء ነው። ከሚወፈሩ ፊደሎች ነው ይወፈራል። ضاد ከሚወፈሩ ፊደሎች ነው እናወፍረዋለን። الذي أنقض ظهرك. ضاء አሁንም ከሚወፈሩ ፊደሎች ነው ይወፈራል። راء فتحة ሆኖ ስለመጣ ሙፈኸም ነው እናወፍረዋለን። አጠቃላይ ሲቀራ الذي أنقض ظهرك. طيب ورفعنا سنل راء فتحة ሆኖ ስለመጣ ሙፈኸም ነው ይወፈራል። ورفعنا نون لاي كفتحة بوالا أليف سكون ومتوال أليف يمد في دلنو مدو مد الأصلي إنلنا نونون هلت حركة انسبال لنا أكرارو. ورفعنا لك ذكرك زي لاي راء بتشاني يلن
ራ ፈትሃ ሆኖ ስለመጣ ሙፈኸም ነው ይወፈራል። ሌሎቹ ፊደሎች የሚቀጠኑ ናቸው። ጥንቃቄ ያስፈልጋል። አቀራሩ ወረፈዕና ለከ ዚክረክ ፈኢነ መዐል ዑስሪ ዩስራ። ፈኢነ ስንል ኑን ሙሸደድ ወይንም ሸዳ ሆኖ መጥቷል። ጉና እንለዋለን። ወደ አፍንጫችን ወስደን ሁለት ሐረካ ጠበቅ አድርገን እንቆይበታለን። አቀራሩ ፈኢነ መዐል አል ስንል ላሙ አል መጥቷል። በመቀጠል አይን ነው የመጣው። አይን የቀመርያ ፊደል ነው። ቀመርያ ማለት ላሙን በሱኩን ግልጽ አድርገን መቅራት ነው። እንግዲህ ላሙን በሱኩን ግልጽ አድርገን ነው የምንቀራው። አቀራሩ ፈኢነ መዐል ዑስሪ ራ ከስር ሆኖ ስለመጣ ሙረቀቅ ነው ይቀጠናል። ዩስራ ስንል ራ ፈትሃ ሆኖ መጥቷል። ሙፈኸም ነው። መጨረሻ ላይ ተንዊን ስለመጣ ማቆሚያ ላይ መደል ዒወድ ብለን ሁለት ሐረካ በአሊፍ አቁመን እንስባለን ማለት ነው። እንግዲህ መደል ዒወድ ማለት የራሱ ትምህርት አለው። በአሕካም ተጅዊድ ትምህርታችን ላይ በሰፊው እንማረዋለን ማለት ነው። አቀራሩ ፈኢነ መዐል ዑስሪ ዩስራ። ኢነ ስንል ኑን ሸዳ ሆኖ መጥቷል። ጉና ነው። ወደ አፍንጫችን ወስደን ሁለት ሐረካ ቀድር ጠበቅ አድርገን እንቆይበታለን። አቀራሩ ኢነ መዐል አል ስንል ላሙ አል መጥቷል። በመቀጠል አይን ነው የመጣው። አይን የቀመርያ ፊደል ነው። ቀመርያ ማለት ያው ግልጽ ማድረግ ማለት ነው። ላሙን በሱኩን ግልጽ አድርገን እንቀረዋለን። ኢነ መዐል ዑስሪ ራ ከስር ሆና ስለመጣይ ሙረቀቅ ነው ይቀጠናል። ዩስራ ስንል አሁንም ራ መጨረሻ ላይ ፈትሃ ሆኖ መጥቷል ይወፈራል። ሙፈኸም ነው። መጨረሻ ላይ ፈትሐተይን ሁለት ፈትሃዎች ስለመጡ ለማቆም ስንል አንዱን ፈትሃ ወደ አሊፍ ቀይረን መደል ዒወድ ይባላል። ሁለት ሐረካ ቀድር እንስበዋለን በአሊፍ ማለት ነው። አቀራሩ ኢነ መዐል ዑስሪ ዩስራ። ፈኢዛ ስንል ዛል ላይ ከፈትሐ በኋላ አሊፍ ስኩን መጥቷል። አሊፍ የመድ ፊደል ነው። መዱ መደል አስሊ እንለዋለን። ዛሉን ሁለት ሐረካ እንስባለን። አቀራሩ ፈኢዛ ፈረግተ ራ ፈትሐ ሆኖ ስለመጣ ሙፈኸም ነው ይወፈራል። አቀራሩ ፈኢዛ ፈረግተ ፈንሶብ። ፈን ስንል ኑነ ሳኪና መታለች። በመቀጠል ሷድ ነው የመጣው። ሷድ በኑነ ሳኪናና በተንዊን ህግ መሰረት የኢኽፋ ፊደል ነው። ኢኽፋ ማለት መሸሸግ ወይንም መደበቅ ማለት ነው። የምንሸሽገው ኑነ ሳኪናውን ነው። አቀራሩ ፈንሶብ። ሷድ ሚን ሑሩፍ ልስቲዕላ ነው። ከሚወፈሩ ፊደሎች ይወፈራል። በመጨረሻ ላይ ሱኩን ሆኖ ስለመጣ ቀልቀለተል ኩብራ ከፍተኛው ቀልቀላ ብለን ጎላ ተደርጎ ይነበባል። አቀራሩ ፈኢዛ ፈረግተ ፈንሶብ ፈንሶብ። ወኢላ ስንል ላም ላይ ከፈትሐ በኋላ አሊፍ ሶጊራ መታለች። አሊፍ ሶጊራ የመድ ፊደል ናት። መዱ መደል አስሊ እንለዋለን። ላሙን ሁለት ሐረካ እንስባለን። አቀራሩ ወኢላ ረቢከ ራ ፈትሐ ብሎ ስለመጣ ሙፈኸም ነው ይወፈራል። አቀራሩ ወኢላ ረቢከ ፈርገብ ፈርገብ። ከፈትሐ በኋላ ራ ስኩን ብሎ ስለመጣ ሙፈኸም ነው ይወፈራል። ፈርገብ ጎይን ሚን ሑሩፍ ልስቲዕላ ከሚወፈሩ ፊደሎች ነው ይወፈራል። በመጨረሻ ላይ ሱኩን ሆኖ ስለመጣ ቀልቀለተል ኩብራ ብለን ከፍተኛው ቀልቀላ ነው። ጎላ ተደርጎ ይቀራል ይነበባል ማለት ነው። አቀራሩ ወኢላ ረቢከ ፈርገብ ወኢላ ረቢከ ፈርገብ። ጠይብ እንግዲህ ልብ ብለን በመከታተል ያው ቲላዋችንን እናስተካክል። አላሁ አዕለም። ባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።